የእመቤታችንን ከልጇ ጋር የተሰደደችውን ስደት ቤተክርስቲያን ታስባል። ለምን መሰደድ አስፈለገ? የተጠራችሁለት ለዚህ ነውና ክርስቶስን ደግሞ ፍለጋውን እንድትከተሉ መከራ ተቀብሎ ምሳሌን ትቶላችኋል። ብዙ ሰው የተጠራበትን አያውቅ። በሃይማኖት ምክንያት ክርስቲያን በመሆናችን ምክንያት በቤተ ክርስቲያን ምክንያት ስደት ሲገጥመን፣ ፈተና ሲገጥመን፣ መከራ ሲገጥመን እናጉረመርማለን፣ እናማርራለን። የመጀመሪያው ጌታችን ለምን ተሰደደ ስንል ተሰደደበት ምክንያት ይሄ በክርስቶስ ያመንክ እንደሆነ መከራ አይገጥምህም፣ ስደት አይገጥምህም፣ አትታመምም፣ አትፈተንም ብሎ ያስተማረ የትኛው ሐዋርያ ነው? ጠይቋቸው ሄዱና ሕፃኑ ኢየሱስ ክርስቶስን ለመግደል በልቡ ክፋት አለ፣ በልቡ ተንኮል አለ። አፉ የሚያወራው ግን ፍቅር ነው። ምን የሚል ሕፃኑን ባገኛችሁት ጊዜ እኔም ደግሞ ሄጄ እንድሰግድለት ሊገለው ፈልጎ ግን ሄጄ እኔም እንድሰግድለት መታችሁ ንገሩኝ ይላል። ሰብአ ሰገል የንጉሡ ሄሮድስን የልቡን ተንኮልና ክፋት ስላወቁ ሕፃኑን አግኝተው ከሰገዱ በኋላ በሌላ መንገድ ወደ አገራቸው ተመለሱ ይላል። ሰብአ ሰገል እንደተሳለቁበት እንዳፌዙበት ባወቀ ጊዜ ዕድሜያቸው 2 ዓመትና ከ2 ዓመት በታች የሆነው ቤተልሔምን ሕፃናት ንጉሡ ሄሮድስ አስጨፈጨፈ፣ አስፈጀ፣ አስገደላቸው። እንዲህ ያለ አዋጅ አሳወጀ። ታሪኩ ሰፊ ነው። ልጅ ያላችሁ ልጃችሁን ይዛችሁ ነው። ወርቅ ብር እሰጣችኋለሁ፣ መጠለያ ቤት እሰጣችኋለሁ። ልጆቻችሁን ደግሞ በማርና በወተት እየተንከባከብኩኝ አሳድግላችኋለሁ። ልጆቻችሁን ይዛችሁ ኑ ብሎ አዋጅ አሳወጀ ንጉሡ ሄሮድስ። ታሪኩ እንደሚነግረን ልጅ ያላት የቤተልሔም እናት ልጇን ይዛ ልጅ የሌላት ከጎረቤት እየተባሰች ወደ ሄሮድስ ቤተ መንግሥት መምጣት ጀመር። በልጄ ምክንያት ያልፍልኛል፣ በልጄ ምክንያት ወርቅ ብር አገኛለሁ፣ እጠቀማለሁ ምና ወደ ቤተልሔም ሲመጡ የንጉሡ የሄሮድስ ወታደሮች ከእናቶቻቸው ላይ ሕፃናቱን እየተቀበሉ አንገታቸውን እየጠመዘዙ በሰይፍ አንገታቸውን እየቀሉ ገደሏቸው ይላል። ቁጥራቸው 144,000 ነበር ነው የሚለው መጽሐፍ። ይህ ታሪክ በራዕየ ዮሐንስ ምዕራፍ 14 ቁጥር 1 ጀምሮ የተመዘገበ ታሪክ። አየሁም ይላል እነሆ በጉ በጽዮን ተራራ ቆሞ ነበር። በጉ የሚለው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ተብሎ የተጻፈው ኢየሱስ ክርስቶስን እነሆ በጉ በጽዮን ተራራ ቆሞ ነበረ። ከእርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስ ስም በግንባራቸው የተጻፈላቸው 144,000 ነበሩ። እንደ ብዙ ውሃ ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማ። ደርዳሪው በገና እንደሚደረድር ያለ ድምፅ ሰማ። በዙፋኑ ፊት በአራቱም እንስሶችና በሊቃውንቱ ፊት አዲስ ምስጋና አመሰገኑ። ከምድር ከተዋጁት ከ144,000 በቀር ያንን ቅኔ ሊማር ለማንም አልተቻለው። ከሴቶች ጋር ያረከሱ እነዚህ ናቸው፣ ድንግሎች ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸው ውሸት አልተገኘም፣ ነውርም የለባቸው። በአፋቸው ውሸት ያልተገኘባቸው፣ ነውር ነቀፋ የሌለባቸው ከሴቶች ጋር ያረከሱ ድንግሎች አለ ሄሮድስ ስለ ወንበሩ ስለ ስልጣኑ 144,000ውን አስገደለ፣ አስፈጀ፣ ንጹሕ ደም አፈሰሰ። የዚህን ጊዜ ነው ሄሮድስ ሊገድለው ባሰበ ሰዓት የጌታ መልአክ ይላል መጽሐፉ ቅዱስ ገብርኤልን ነው ሂድ ለአረጋዊ ለቅዱስ ዮሴፍ ለእመቤታችን ጠባቂ ንገረው፣ ንጉሡ ሄሮድስ ሕፃኑን ሊገድለው ይፈልጋልና ሕፃኑና እናቱን ይዘ ይሄ መከራ ጊዜ ይሄ ችግር ጊዜ እስኪያልፍ ንጉሡ ሄሮድስ እስኪሞት ወደ ግብፅ ሽሽ በለው አለ። መልአኩም ከእግዚአብሔር ተልኮ መጣ። ለአረጋዊ ለቅዱስ ዮሴፍ እግዚአብሔር እንዳዘዘው እግዚአብሔር እንደላከው ነገረው። በሌሊት ተነስቶ ዮሴፍ እመቤታችን ቅድስት ድንግል ማርያምን ሕፃኑ ኢየሱስ ክርስቶስን ይዞ ወደ ግብፅ ስደት ወጥቶ ይላል። እንግዲህ ከዛሬ ቀን አንስተን ከኅዳር 6 ቀን ለ40 ቀን ማለት የእመቤታችንንና የጌታን ስደት የምናስብበት ወቅት። እነሱ በስደት የቆዩት 3 ዓመት
ከ6 ወር ነው ስደት የቆዩት። የ3 ዓመቱን ከ6 ወር ቤተ ክርስቲያን በ40 ቀን እንድንዘክረው፣ እንድናስታውሰው፣ እንድናስበው ቤተ ክርስቲያን ሥራ አሰራል። ምናልባት ቀኑ ወይም ወቅቱና ጊዜው ይህ አይደል። ነገር ግን አሁን ያለንበት ዘመን ክረምቱ አልፎ የአበባ ወቅት፣ የጽጌ ወቅት፣ የአበባ ዘመን፣ የጽጌ ዘመን ስለሆነ ከወቅቱ ጋራ ከዘመኑ ጋራ ስለሚሄድ አባቶቻችን በዚህ ወቅት ልናስበው አድርገው። አሁን ክረምቱ ወጥቷል፣ ክረምቱ አልፏል። እንደ ቤተ ክርስቲያን ሥርዓት ክረምት የሚባለው ከሰኔ 26 እስከ መስከረም 25 ድረስ፣ ከመስከረም 25 በኋላ ክረምት አለፈ ነው። አሁን ያለንበት ወር ደግሞ የአበባ ጊዜ፣ ሜዳው ተራራው በአበባ የሚያጌጥበት በአረንጓዴ የሚሸፈንበት ጊዜ ነው። አበባ እመቤታችን ናት። ፍሬው ጌታችን ኢየሱስ ክርስቶስ ነው። ፍሬ የሚገኘው ከአበባ ነው። ፍሬውን ያስገኘች የሕይወትን ፍሬ የጽድቅን ፍሬ የወለደች ያስገኘች አማናይቷ አበባ ድንግል ማርያም ወላዲት አምላክ ናት። ክብር ይግባት እመቤታችን በአበባ ትመሰላል። ጽጌ ማለት የቃሉ ትርጉም አበባ ማለት ነው። ሌላ ምንም ሚስጥር የለው። ጽጌ ማለት አበባ ማለት፣ አበባዋ ደግሞ በአበባ የምትመሰለዋ ደግሞ ድንግል ማርያም ወላዲት አምላክ ናት። በፍሬ የሚመሰለው ደግሞ ልጇ ኢየሱስ ክርስቶስ ነው። በአንዳንድ ስፍራ ላይ ኢየሱስ ክርስቶስን አበባ ይለዋል። እሱ ብዙ ምስጢር አለው። ወደዛ ውስጥ አንገባ። እንግዲህ በዚህ ወቅት የእመቤታችንን ከልጇ ጋር የተሰደደችውን ስደት ቤተ ክርስቲያን ታስባል። እስኪ ለምን መሰደድ አስፈለገ? ጌታችን ኢየሱስ ክርስቶስ ለምንድን ነው የተሰደደው የሚለውን የዘረዘርን ጥቂት ነገር ለማየት እንሞክር። በመጀመሪያ ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር የተሰደደበት ምክንያት ምንድን ነው ያለ እንደሆነ የቅዱሳኑን የሰማዕታቱን ስደት ለመባረክ ተሰደደ። መጀመሪያው የተሰደደበት ምክንያቱ ይሄ ነው። የቅዱሳኑን ብቻ አይደል፣ የሰማዕታቱን ብቻ አይደል፣ የክርስቲያኖችን ስደት ለመባረክ ተሰደደ። የተሰደደበት ምክንያቱ ይሄ። እዛ ሆኖ ሄሮድስን ሊሰወረው እሱ ላይ ሊያመጣ ካለው መከራ ሊሸሸግ ይችላል። ሊሳነው ነገር መላእክትን በጥቅሻ ቢጠራቸው ሄሮድስና የሄሮድስን ሰራዊት ማጥፋት ይችላል። የኛ ግን እየቻለ ተሰደደ። ሀገሩን፣ መንደሩን፣ ኤውን ለቆ ከሄሮድስ ፊት ተሰደደ ከእናቱ ጋር። የቅዱሳንን ስደት ሊባርክ የእኛ የክርስቲያኖቹን ስደት ሊባርክ አብነት ሊሆነን ምሳሌ ሊሆነን አርያ ሊሆነን ተሰደደ። ከኔ ተማሩ ነው ያለው። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ ተማሩ። ከኔ ምን በሉ ወገኖቼ? ከኃጢአት በስተቀር ማድረግ የሚገባንን ያስተማረን ባለቤቱ ኢየሱስ ክርስቶስ ነው። ጸልዩ ቢለን ጸልዮ ነው። ታረቁ ቢለን ይቅርታ አድርጉ ቢለን ይቅርታ አድርጎ፣ ትሑታን ሁኑ ቢለን ትሑት ሆኖ ነው። መጽውቱ ቢለን መጽውቱ፣ ትዕግስተኞች ሁኑ ቢለን ትዕግስተኛ ሆኖ ነው። ከኃጢአት በስተቀር የሰው ልጆች ሊያደርጉ የሚገባቸውን ነገር አድርጎ ነው ያሳየ። ስደት አለብን። እኛም በሕይወታችን ምሳሌ አብነት አርያ የምናደርገው ባለቤቱ ኢየሱስ ክርስቶስን ተሰዶ እንደምንሰደድ አስተምሮናል። መከራ ተቀብሎ መከራ እንደሚገጥመን ምሳሌ ሆኖናል። ተፈትኖ ፈተና በክርስትና ሕይወታችን ስንኖር እንደሚገጥመን አስተምሮናል። ምንድን ነው የሚለው መጽሐፍ? የተጠራችሁለት ለዚህ ነውና ክርስቶስን ደግሞ ፍለጋውን እንድትከተሉ መከራ ተቀብሎ ምሳሌ ትቶላችኋል። እሱ ሲሰድቡት መልሶ አልተሳደም፣ መከራ ሲያደርሱበት አንሳተ፣ ነገር ግን በጽድቅ ለሚፈርድ ራስን አሳልፎ ምን አረገ? ሰጠ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጻፈ እግዚአብሔር የተጠራችሁለት ለዚህ ነውና። ብዙ ሰው የተጠራበትን አያውቅ። በሃይማኖት ምክንያት ክርስቲያን በመሆናችን ምክንያት በቤተ ክርስቲያን ምክንያት ስደት ሲገጥመን ፈተና ሲገጥመን መከራ ሲገጥመን እናጉረመርማለን፣ እናማርራለን። ለምን ይሄ ነገር ደረሰብኝ እንላለን። በምን ምክንያት? ለምን እንደተጠራን ስለማናውቅ። ወገኖቼ የተጠራነው በክርስቶስ ክርስቲያን፣ በወልድ ውኒት፣ በመንፈስ ቅዱስ መንፈሳውያን ተብለን ለመጠራት ብቻ አይደለም።
ስደት አለ፣ መከራ አለ፣ ፈተና አለ። ለዚህ ነው ቅዱስ ጴጥሮስ የተጠራችሁት ለዚህ ነው ክርስቶስን ደግሞ ፍለጋውን ልትከተሉ አለ። ምኑን ልትከተሉ? ክርስትና ማለት የክርስቶስን ፈለግ መከተል። ክርስትና ማለት ኢየሱስ ክርስቶስ በዚህ ምድር የኖረውን ኑሮ መኖር ነው ክርስትና። ምንድነው የሚለው ቅዱስ ዮሐንስ? በእርሱ እኖራለሁ የሚል እሱ እንደተመላለሰ እሱ ሊመላለስ ይገባዋል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ በእርሱ እኖራለሁ የሚል በእርሱ የሚል በጌታችን በኢየሱስ ክርስቶስ አምላለሁ የሚል ማለት በእርሱ መኖር ማለት ይሄ። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። በኢየሱስ ክርስቶስ እኖራለሁ ወይ አምናለሁ የሚል ሰው ካለ ኢየሱስ ክርስቶስ በዚህ ምድር እንደኖረ ወይም ደግሞ እንደተመላለሰ ሊመላለስ ይገባዋል። ክርስትና ማለት ኢየሱስ ክርስቶስ በዚህ ምድር የኖረውን ኑሮ መኖር ማለት። እንዴት ነው ክርስቶስ የተመላለሰው? ይጾም ነበረ 40 መዓልት 40 ሌሊት ተቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም ይህን ውሃ በገዳመ ቆሮንቶስ ከአራዊት ጋር ሆኖ በምድረ በጋ በበረሃ ይጾም ነበረ። ስለዚህ ኢየሱስ ክርስቶስ እንደተመላለሰ መመላለስ ማለት በጾም መመላለስ ማለት። ይጸልይ ነበረ፣ በጸሎት መኖር መመላለስ። ይሰግድ ነበረ፣ በስግደት መኖር መመላለስ። ይመጸውት ነበረ፣ በመስጠት መመላለስ። በይቅርታ ነበር ሊመላለሰው። ይቅር ባይ መሆን ፍቅር ነበረ፣ በፍቅር መኖር፣ በፍቅር መመላለስ። ብዙዎቹ ግን ስሙን ይጠሩት ይሆናል። እሱ እንደተመላለሰ ግን መመላለስ አይፈልግም። እሱ እንደኖረ ግን መኖር አይፈልግም። አሁን ኢየሱስ ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ ብዙ ሰዎች አሉ። እንደ ጾመ ግን መጾም አይፈልግም። በደንብ አስተውል። መጽሐፉ የሚለው በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ኢየሱስ ክርስቶስ አጋንንት አውጥቷል። ግን አጋንንት ብቻ አይደለም ያወጣው። ይጾም ነበር፣ ይጸልይ ነበር፣ ይሰግድ ነበረ፣ ቅን ነበር፣ የፍቅር ሰው ነበረ፣ ትሁት ነበረ፣ ትዕግስተኛ ነበረ፣ ይቅር ባይ ነበረ፣ በቅድስና ነበር የሚመላለሰው። ስለዚህ በሱ እኖራለሁ ወይም በሱ አምናለሁ የሚል ክርስቶስ እንደተመላለሰ መመላለስ አለበት። አንደኛው ክርስቶስ የተመላለሰው ወይም የኖረው በስደት ነው። ስደቱን እያሰበች ነው ቤተ ክርስቲያን። ቤትም ቤተ እምነት ብትሄዱ እኔ በጣም ይገርመኛል። አንዳንድ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ክርስቶስ አሰብክም ብለው አፋቸው ሞልቶ ሲናገሩ በጣም ይገርመኝ። በጣም ነው የሚያሳዝን። በተሰደደ ጊዜ ስደቱን በጾም በጸሎት በስግደት በማሕሌት በሰዓታት የምታስብ ቤተክርስቲያንም ስለ ኢየሱስ ክርስቶስ አሰብክም ይባታል። ሞቱ ሲሆን ሞቱን የምታስብ፣ ትንሣኤ ሲሆን ትንሣኤውን የምታስብ፣ ስቅለት ሲሆን ስቅለቱን፣ መከራውን፣ ጎኑን በጦር መወጋቱን፣ እጆቹን መቸንከሩን፣ የሸዋ አክሊል መንፋቱን የምታስብ በቅዳሴዋ በሰዓታቷ በማሕሌቷ በመዝሙሯ በስብከቷ በሁሉ ነገሯ ኢየሱስ ክርስቶስን የምትሰብክ ቤተ ክርስቲያኑም ማንም ሰው ተነስቶ ስለ ኢየሱስ ክርስቶስ አሰብክም ይላል። እግዚአብሔር ልብ ይስጣቸው። ስለዚህ በሱ እኖራለሁ የሚል እሱ እንደተመላለሰ ይመላለስ። አባታችን ስደተኛ ነው፣ እኛም ልጆቹ ስደተኞች። እናታችን እመቤታችን ቅድስት ድንግል ማርያም ስደተኛ ናት፣ እኛም ልጆቿ ስደት አለብን፣ መከራ ፈተና አለ። መጽሐፍ ቅዱስን ስናነብ ቅዱሳኔ እንዴት ባለ ሁኔታ እንደተመላለሱ ተጽፎልናል። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ የቅዱሳኑ ስደታቸው፣ መከራቸው፣ ፈተናቸው ምን እንደሚመስል እንዲህ አድርጎ ነው ለዕብራውያን ክርስቲያኖች የጻፈላቸው። ተመልከቱት እስኪ ሄድን አይለቅ ዕብራውያን 11 ቁጥር 33 ጀምሮ እስኪ ተመልከቱ። እንደዚህ እነሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶቹን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድን ጭፍሮች አባረሩ፣ እስከ ሞት ድረስ ተደበደቡ። ሌሎቹ መዘበቻ በመሆን በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራ እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓዴ ተጠበሰበሱ። እውነተኞቹ ቅዱሳን፣ እውነተኞቹ ሰማዕታት፣ እውነተኞቹ የእግዚአብሔር ሰዎች በስደት በመከራ በፈተና
ተመላልሰዋል። አንዳንድ ሰዎች በክርስቶስ ያመንክ እንደሆነ አትራብም፣ አትጠማም፣ አትታምምም፣ አትቸገርም፣ አትሰደድም፣ መከራ አይገጥምህም ብለው ያስተምሩ ሰዎች አሉ። ይሄ ከወንጌል ውጪ ነው። እግዚአብሔር ሰው የሚሸት ስብከት ነው። እንዲህ ተብሎ አልተጻፈም። የትኛው ነቢይ ነው ይላል? ሂዱና ጠይቋቸው። የትኛው ሐዋርያ ነው በክርስቶስ ያመንክ እንደሆነ መከራ አይገጥምህም፣ ስደት አይገጥምህም፣ አትታመምም፣ አትፈተንም ብሎ ያስተማረ? የትኛው ሐዋርያ ነኝ? ጠይቋቸው ሂዱና። እንዲያውም በክርስቶስ ስናምን ክርስቶስን ስንከተል መከራ፣ ፈተና፣ ስደት እንደሚገጥመን ተጽፏል። ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ እንዲህ እያለ ይጽፍለታል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ እንደዚህ አንተ ግን ይለዋል ትምህርቴ፣ አካሄዴ፣ ሐሳቤ፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬንም ተከተል። ምን በል ተከተል። ስደቴን፣ መከራዬን፣ እምነቴን፣ ትዕግስቴን፣ ጽናቴን ተከተለኝ። በአንጾኪያና በኢቆንያን በልስትራን የሆነብኝን የታገስኩትን ስደት አውቃል። ጌታ ከሁሉ ነገር አዳነኝ። እግዚአብሔር ከሁሉ ነገር ያድነን። እግዚአብሔር ከምናቀውም ከማናቀውም ከሁሉ ነገር ያድነን። ጌታ ከሁሉ ነገር አዳነኝ አለና በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ሰደዳል። አይዟችሁ፣ እግዚአብሔር መከራ ቢገጥም፣ ፈተና ቢገጥም፣ ስደት ቢገጥም በክርስቶስ ኢየሱስ እግዚአብሔርን እየመሰልን ስለሆነ ክርስቲያን ስለሆንን የእግዚአብሔር ልጆቹ ስለሆንን ስደቱ ሊገጥመን ይችላል። ፈተናው ሊገጥመን ይችላል። መከራው ሊገጥመን ይችላል። በዚህ እንዳታፍሩ፣ አንገታችሁን እንዳትደፉ። ምን ኃጢአት ብሠራ ምን ብበድለው ነው ይህን ሁሉ ስደት፣ ይህን ሁሉ መከራ፣ ይህን ሁሉ ፈተና እንዳትሉ። እንደው ደስ ይበላል። ጻፍ ልዩ አይነት ፈተና፣ ልዩ አይነት መከራ ደርስባችሁ እንደ ሙሉ ደስታ ቁጠሩ ስለሚል እንደ ሙሉ ደስታ እንቁጠረው እንጂ ክርስቲያን በመሆናችን የሚገጥመንን መከራ፣ ስደት ግኖቼ አንፈርበት። አዎ ጌታችን ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ሆኖ የተሰደደበት የመጀመሪያው ምክንያት የቅዱሳኑን የሰማዕታቱን የእኛ የክርስቲያኖቹን ስደት ባርኮ ሊሰጠን የመጀመሪያው ምክንያት ይሄ ነው። ስደቱ እኛም ስደት እንዳለብን፣ እኛም መከራ ፈተና እንዳለብን ምሳሌ አብነት አርያ ሊሆንን ተሰደደ። ስለዚህ እኛም ስደት ይገጥመናል። ቤተክርስቲያናችን ያለችበትን ሁኔታ እናውቀዋል። ቤተክርስቲያን ስደት ላይ ነው ያለችው። በዚያ እውነተኛይቱ የክርስቶስ ቤተክርስቲያን ስደት ላይ ነው ያለች። ልክ በኢየሩሳሌም ያለችዋ ቤተክርስቲያን ተሰዳ እንደነበረ በዚህ ዘመን ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስደት ላይ ነው ያለችው። ይህ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር የማይደበቅ ዜና ነው። ይህ ሐዋርያት ሥራ ምዕራፍ 8 ቁጥር 1 በዚያን ቀን ይላል በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ ብዙ ክርስቲያኖች። በኢየሩሳሌም ባለችዋ ቤተ ክርስቲያን ታላቅ ስደት እንደነበረ ዛሬ እንደ ኢትዮጵያ ባለችዋ ቤተ ክርስቲያን ላይ ታላቅ ስደት ሆኗል። እውነት ነው። አይናችን የሚያየው ጆሮአችን የሚሰማው ዛሬም ስደት ላይ ናት ቤተ ክርስቲያን። አምላካችን እግዚአብሔር የእምነት ነፃነታችንን በቸርነቱ ያስከብርም። ለቤተ ክርስቲያን አሳዳጆች፣ ለጨካኞች፣ ለክፎች፣ ለአረመኔዎች ቤተ ክርስቲያን ላይ ለጠላትነት ለተነሱት እግዚአብሔር በሚያስተምርበት መንገድ ያስተምራቸዋል። እግዚአብሔር በቸርነቱ ከዚህ የባሰውን ክፉን ነገር አያሳየም። አዎ መከራ ላይ ነው ያለነው፣ ስደት ላይ ነው ያለነው። እኛም ብናው ግን አይዟችሁ፣ እንሰደዳለን እንጂ አንጣ፣ እንገፋለን እንጂ አንወድቅ፣ እናመለታለን እንጂ ተስፋ አንቆርጥም። ስደት ይኖራል፣ ፈተና መከራ ይኖራል፣ ግን ይሄ ያልፋል። የማያልፍ ነገር ቤተ ክርስቲያን ብዙ ነገር አሳልፋ ነው እዚህ የደረሰችው። አሁንም ያለባት ፈተና ያልፋ። ለምን መከራ ገጠመናል? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ
በሸክላ ዕቃ ውስጥ አለና በሁሉ እንገፋለን እንጂ አንችልም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣል፣ እንወድቃለን እንጂ አንጠፋ። የኢየሱስ ሕይወት ደግሞ በሥጋችን ገለዘን። ሁልጊዜ የኢየሱስን ሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለዘን፣ እኛ ሕያዋን ነን አለ። አሁን ስደት ይኖራል፣ መከራ ይኖራል፣ ፈተና ይኖራል። ነገር ግን ይሄ መጨረሻችን አይደለም። አንዳንድ ሰው የመጨረሻ ይመስላል። በቤተ ክርስቲያን ላይና በክርስቲያኖች ላይ ያለው ነገር አንዳንዶቻችን ካለማስተዋል በቃ የማያል የመጨረሻ ይመስለናል። ባካችሁ እንዲህ ካለ ሐሳብ እንውጣ፣ ከተስፋ መቁረጥ ውስጥ እንውጣ። እግዚአብሔር ያሳልፈዋል። ይችላል ላይ አቤት ይችላል። ተስፋ አንቁረጥ፣ ተስፋ አንቁረጥ። በጸሎት እንትጋ፣ በጸሎት እንበርታ። እግዚአብሔርን በትዕግሥት እንጠብቀው። ስደቱ ያልፋል። ጌታችንና እመቤታችን እኮ እንደተሰደዱ እኮ አልከ። ሄሮድስ ሲሞት ስደታቸውን ብለው ተመልሰዋል። መልአኩ ምንድን ነው ያላቸው? የሕፃኑን ነፍስ የሚፈልገው ሄሮድስ ሞቷልና ዮሴፍ ተነስ፣ ሕፃኑና እናቱን ይዘ ወደ ኢየሩሳሌም ምን በል ተመለስ። ሂዱ ያለው መልአክ ወደ ግብፅ ሽሹ ያለው መልአክ ንጉሡ ሄሮድስ በሞተ ጊዜ ደግሞ እንደገና ምን ብለታል? ንጉሡ ሞቷልና ተመለሱ ብሏል። እግዚአብሔር ይህንን ከስደት ከመከራ ቤተ ክርስቲያን የምትመለስበትን ዘመን ያሰማል፣ ያሳየን፣ አጭር ያደርግልን፣ አቆይብን። ሳለደ አንዳንዶቹ አይሆንም ብለዋል። ኦርቶዶክስ ነገር አበቃ። ክብሯ፣ ኃያልነቷ፣ ገናንነቷ፣ አስፈሪነቷ፣ ተደማጭነቷ አይመለሱም። ለአንድና ለመጨረሻ ጊዜ ተቀብሯል፣ አከርካሪዋ ተመቷል ብለዋል። ይሄ በሰው ሰውኛ ነው፣ ግን ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ሰው ሲጨርስ እግዚአብሔር ይጀምራል። ቤተ ክርስቲያን እንደገና ታብባለች። ቤተ ክርስቲያን እንደገና ከፍ ትላለች። አዎ ጌታችን እንደተሰደደ አልቀረም፣ ከስደት ተመልሷል። እመቤታችን እንደተሰደደች አልቀረችም፣ ከስደት ተመልሳለች። ክርስቲያኖች መከራ እንዳየን እንደተሰደድን አንገታችንን እንደደፋን አንቀርም። እግዚአብሔር ሲጎበኝ፣ እግዚአብሔር ሲያይ፣ እግዚአብሔር ሲመለከተን ቀና እንባለን። ክብር ይግባው። አዎ አንጠረጥረውም፣ አንጠረጥረውም። እግዚአብሔር ያየናል። የመጀመሪያው ጌታችን ለምን ተሰደደ ስንል ተሰደደበት ምክንያት ይሄ። አሁን የዘረዘረ ብዙ ነገር ለማየት ጊዜ ይገድበናል። ብዙ ምክንያቶች በትርጓሜ ወንጌል ላይ ስናነብ ጌታችን የተሰደደበትን ምክንያት ዝርዝር ያስቀምጠዋል። ሁላችን ለምናውቅ አዳም ከገነት ተሰዶ ነበርና፣ አዎ ለመካስ ጌታችን ከእናቱ ጋር ተሰዷል። የአዳምን ከገነት መሰደድ ለመካስ ጌታችን ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጋር ተሰዷል። ሌላው አጋንንትን ከሰው ልቡና ውስጥ አስወጥቶ ለመስደድ አዎ ጌታችን ተሰዷል። ሌላው ጊዜው ሳይደርስ እንዳይሞት ተሰዷል። ይህ ብቻ አይደለም፣ ለእኛም በአንድ ሀገር በአንድ ከተማ መከራ ፈተና ሲያደርስባችሁ ዘወር በሉ፣ ሽሹ፣ ተሰደዱ፣ አካባቢውን ልቀቁ ለማለት ምሳሌ የሆነን ተሰዷል። ስለ ብዙ ነገር የተሰደደው የማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ እንደዚህ ይላል፣ በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላ ከተማ ሽሹ። ቅድም ምን እንላለን? ክርስቶስ ሄሮድስ የሸሸው አቅም አጥቶ አይደለም። እዛው ኢየሩሳሌም ሆኖ ሄሮድስን ከነሰራዊቱ ማጥፋት ይችላል። የሚሳለው የሸሸው ወገኖች የሚያስተምረን ነገር ስላለ ነው። አንዳንዴ ጉልበት አለኝ፣ ስልጣን አለኝ፣ መሳሪያ አለኝ፣ እውቀት አለኝ ተብሎ መጋፈጥ አያስፈልግ። አባቶቻችን ምን ይላሉ? ጊዜና ቅዝምዝምም ዝቅ ብሎ ማሳለፍ ነው። ይህን ያስተምረን ተሰደደ። እባካችሁ ባለ ገንዘብ ነኝ፣ ባለ ስልጣን ነኝ፣ ባለ ሀብር ነኝ ብላችሁ ገንዘባችሁን ተመክታችሁ፣ ስልጣናችሁን ተመክታችሁ፣ ያላችሁን ነገር ተመክታችሁ አትጋፈጡ። ክርስቶስ ያስተማረን ዞር ማለት ነው። ዞር በሉ እንሂድ። እነዚህን ሁሉ ያስተምረን ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ወደ ግብፅ ነው የተሰደደ። ግብፅ ለምን ተመረጠች? የተነገረ ትንቢት ነበርና ያ ትንቢት እንዲፈጸም ወደ ግብፅ ተሰደዋል። እንዲሁ አይደል? መጽሐፍ በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ተብሎ ተጽፏል። ልደቱን አስቀድመው ነቢያት ትንቢት ተናግረዋል። እንዲሁ አልተወለደም። ጥምቀቱ በዮርዳኖስ እንደሆነ አስቀድመው ነቢያት ተናግረዋል።
ስለ ሞቱ፣ ስለ መቀበሩ፣ ስለ ትንሣኤው፣ ስለ ዳግም መምጣቱ፣ ስለ እርገቱ አስቀድመው ነቢያት ትንቢት ተናግረዋል። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ትምህርት በመጽሐፍ ቅዱስ የለም። ስለዚህ ክርስቶስ ወደ ግብፅ የተሰደደበት ምክንያት ምንድን ነው ሲባል ትንቢተ ነቢያት እንዲፈጸም። የትኛው ትንቢት? ነቢዩ ኢሳይያስ የተናገረው ትንቢት እንደዚህ ይላል። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ስለ ግብፅ የተነገረ ሸክም ብሎ ይጀምራል። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣ። እነሆ እግዚአብሔር አለ ከሦስቱ ቅዱስ አንዱ ቅዱስ፣ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ ስለ እሱ ተነገረ ቃል። እነሆ እግዚአብሔር በፈጣን ደመና እየበረረ። ፈጣን ደመና የተባለ እመቤታችን ቅድስት ድንግል ማርያም ናት። መጽሐፍ ድንግል ማርያም ፈጣን ደመና ይላታል። ሊቃውንቱ አባቶቻችን ደግሞ ደመና ኢሳይያስ ይሏታል። የኢሳይያስ ደመና ይላታል። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይመጣል። የግብፅም አወታር በፊቱ ይላል መጽሐፍ። ይህ ትንቢት እንዲፈጸም ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ጋር ሆኖ ወደ ግብፅ ተሰዷል። በግብፅ ያሉትን ጣዖታትን ለማጥፋት በግብፅ ይመለኩ የነበሩ ብዙ ጣዖታት ነበሩ። ታውቃላችሁ፣ የቀደሙት የግብፅ ነገሥታቶች ፈርዖኖች በላም በበሬ በወፍ በአንበሳ ምስል እየቀረጹ ለዛ ይንበረከካሉ፣ ለዛ ይሰግዳሉ፣ ጣዖት ያመልኩ ነበረ። አምልኮተ ጣዖት በግብፅ ጸንቶ ነበረ። አምልኮተ ጣዖትን ሊያጠፋ ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ተሰደደ። ወደ ግብፅ የተሰደደበት ምክንያቱ እንግዲህ ስደቱ በቤተ ክርስቲያናችን በማህሌት፣ በቅዳሴ፣ በዝማሬ፣ በወንጌል ይታሰባል። በተለይ በየሳምንቱ እሑድ፣ ቅዳሜ ሌሊት፣ እሑድ አጥቢያ ሊቃውንቱ አባ ጽጌ ድንግል የደረሰውን ማህሌተ ጽጌን እየቆሙስ እያደረሱት፣ አዎ ሌሊቱ ሙሉ እመቤታችን ከልጇ ከኢየሱስ ክርስቶስ ጋር እየተመሰገነች በናፍቆት የምንጠብቀው ወር ነው። ሕፃንና እናቱን ይዘህ ወደ ግብፅ ሽሽ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተቀደሰ ይሁን።